ደብረ ዳሞ በሰሜን ኢትዮጵያ በ535 ዓመተ ምህረት የታነጸ ገዳም ነው። ስያሜውን የሚያገኘው ከአምባው ሲሆን ከምድር ወለል በላይ 2216 ሜትር ከፍታ ላይ ይገኛል። የመጀመሪያው የኢትዮጵያ ገዳምና ሥርዓተ ምንኩስና የተጀመረበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ አረጋይ ከሮምና ከኤዥያ ከመጡት ከዘጠኙ ቅዱሳን አንዱ ሲሆኑ አባታቸው ይስሐቅ የሮም ንጉሥ ነበር። እናታቸው ንግሥት ዕደና ትባላለች። የመጀመሪያ የአቡነ አረጋይ ስማቸውም ዘሚካኤል። ጥበብ መንፈሳዊን ሲማሩ አድገው ወደ እስክንድርያ ገዳም ገቡ። አበምኔቱም አባ ጳኩሚስ በፍቃደ እግዚአብሔር የመጡ መሆናቸውን አውቀው የምንኩስና ማዕረግ ሰጧቸው። ንጉሥ የሆነ ቤታቸውን የሞቀ ቤተሰቦቻቸውን ትተው በምንኩስና ገዳም ገብተው ተወስኗል። አበምኔቱም ወደዚህች የሕይወት መንገድ ስለመራን ብፁዕ አረጋይ መባል ይገባቸዋል ብለው ከዚያ በኋላ ብፁዕ አረጋይ ተብለዋል። አባታችን በተጋድሏቸው ከአባ እንጦስ፣ ከአባ ጳውሊ፣ ከአባ መቃርስ ቀጥለው አራተኛ የምንኩስና ማዕረግ ሆነው ተሹመዋል። ደብረ ዳሞ በሰሜን ኢትዮጵያ በ535 ዓመተ ምህረት የታነጸ ገዳም ነው። ስያሜውን የሚያገኘው ከአምባው ሲሆን ከምድር ወለል በላይ 2216 ሜትር ከፍታ ላይ ይገኛል። ደብረ ዳሞ እስካሁን ህልውናውን እንደቀጠለ ከ1400 ዓመት በላይ ዕድሜን አስቆጥሯል። ደብረ ዳሞ ህንፃ ቤተክርስቲያኑም የአክሱም ዘመን ኪነ ህንፃ ተከትሎ የተሰራና የዚያን ዘመን አሻራ የያዘ ነው። ደብረ ዳሞ በአዲግራትና እንጮት ከተሞች መካከል በጎሎ ወረዳ የሚገኝ ሲሆን የመጀመሪያው የኢትዮጵያ ገዳምና ሥርዓተ ምንኩስና የተጀመረበት ነው። ደብረ ዳሞ ዙሪያው ገደል ሆኖ የጠረጴዛ ቅርጽ ወዳለው ተራራው ሲወጣ በጠፈር ገመድ እየተንጠለጠሉ ነው፣ ሲወረድም በጠፈር ገመድ እየተንጠለጠሉ ነው። አባ ገብረ ኢየሱስ ኃይሉ በድርሳናቸው ደብረ ዳሞ አንድም ለተራራው መውጫ አንድም ለሰው እግር መርገጫ የሚሆን ቦታ አይገኝበትም ነበር። ከዘጠኙ ቅዱሳን አንዱ የሆኑት አቡነ አረጋይ በ6ኛው መቶ ክፍለ ዘመን ያሰሩት ነው። እሳቸው ከምድራዊ ሥራ ርቀው ከሰው ባህሪ ተለይተው በህሊናቸው ወደ እግዚአብሔር እንደቀረቡ መጠን በቦታ ወደ እግዚአብሔር የሚያቀርባቸውን መኮንን ፈለጉ። ደብረ ዳሞንም አገኙ። እዚያም አንድ ቦታ አለ፣ ባታ ኤሊየም የሚባል። እዛም ተጠግተው መኖር ጀመሩ። ነገር ግን የእሳቸው ምኞትና ፍላጎት ከላይ ከተራራው ጫፍ መውጣት ነበረና በእናታቸው በማይወደና ጸሎትና በእሳቸው ልዩ የመንፈስ ንቃት ወደ ላይ የመውጣት ፍላጎታቸው እየጋለ ሄደ። ወደ ላይም ለመውጣት ባሰቡ ጊዜ ርዝመቱ 60 ክንድ የሆነ ዘንዶ ጭራውን ወርታች ወረወረላቸው። እሳቸውም ይህ ነገር ከእግዚአብሔር የተላከላቸው መሆኑን አምነው ርዝመቱ 60 ክንድ በሆነ ላይ ተንጠልጥሎ ወደ ላይ ወጡ። እዚያም እንደደረሱ የመጀመሪያ ስራቸው እግዚአብሔርን ማመስገን ነበርና ከልባቸው የፈለቀን ሃሌሉያ ብለው እግዚአብሔርን አመሰገኑ። ደብሩን በሌላ መጠሪያ ስሙ ደብረ ሃሌሉያ ተባለ። የአፄ ካሌብ ልጅ አፄ ገብረ መስቀል የደብሩን ቤተክርስቲያን አሰሩ። ህንፃ ቤተክርስቲያኑም የአክሱም ዘመን ህንፃ ተከትሎ የተሰራና የዚያን ዘመን አሻራ ጎልቶ ይታይበታል። ቤተክርስቲያኑን ለማሰራት ዕቃ ወር ላይና ወርታች ማውጣት አስፈላጊ ሆኖ ስለነበረ ተራራው ላይ የመሰላል ደረጃዎች ሊሰሩ ችለዋል። ተራራው ላይ የመሰላል ደረጃዎች ከተሰሩ በኋላ ቤተክርስቲያኑም ካለቀ በኋላ በአቡነ አረጋይ ትእዛዝ ሙሉ ለሙሉ ፈርሶ ደብሩ ወደ ቀደመው ሁኔታ ሊመለስ ችሏል። ዳሞ የሚለው ስያሜ አሁኑ ዳህምሞ ወይንም አፈረሰው ከሚለው ስያሜ የተገኘ ነው የሚሉ እንዳሉ ሁሉ አይ የመደነቅ የመገረም የጽሑፍ ስራ ነው የሚሉም አሉ። ደብሩን ለማየት የመጣ ማንኛውም ሰው ርዝመቱ 16 ሜትር የሆነ ገመድ ተንጠልጥሎ መውጣት ይኖርበታል። የሊፍት ፍልስፍና የተጀመረው በደብሩ መነኮሳት ይመስላል። ደብሩን በለማበት ጊዜ ከላይ እስከ 6000 መነኮሳት በግርጌውም እስከ 2000 መነኮሳት ይኖሩበታል። እዚያ ጫፍ ላይ ወጥቶ ዙሪያ ሀገሩን ማየት የቻለ ሰው እድለኛ ነው ያሰኛል።